ሰላም ደህና አስጥልኝ ውድና እየተከበራችሁ ውድ የዲቦራ ቤተሰቦች በሙሉ እንዴት ናችሁ? ደህና ናችሁ ወይ? በያላችሁበት ሰላም፣ ፍቅር፣ አንድነት ይሁንላችሁ ያልኩ ዛሬ እንግዲህ በአዲስ ቪዲዮ ብቅ ብያለሁ። እስካሁን ጠፋ ብያለሁኝ ማለት ነው። የጠፋበት ምክንያት እንግዲህ ሲስተሬ ወልዳ ነበረች እና ያው አልተመቸኝም። ከእንግዳ ጋር ሆኜ ነው እየጠፋሁት። ሆኖም ቪዲዮ መስራት አልተመቸኝም ማለት እዛ ስደት ሆነን እንደምንሰራ አይደለም። እዚህ ሆነን ደግሞ ትንሽ የሀገር ቤት ያሉ ሰዎች ትንሽ ይከብዳሉ ማለት ነው። እናንተ እንደዚህ ሆናችሁ ቪዲዮ ስትሰሩ ትንሽ እንደ ከውጭ ሀገር የሚመጡት አብደዋሉ እንደ እንደዛ ነው ብሎ የሚያስቡት ገብታችኋል። እንደዛ ነው ብሎ የሚያስቡት እና ትንሽ ከብዶኝ ደግሞ ጠፋሁት ማለት ነው። እና ዛሬ ያመጣሁት ቪዲዮ እንግዲህ ስለ ኪራና ስለ ጽናት ነበረ። እስኪ ሼር አበረታቱ፣ ሼር ላይክ ያደረጋችሁ እስኪ አበረታቱኝ ማለት ነው። በነገራችን ላይ እናውቃለን፣ ያው እንግዲህ ብድር በምድር እንደሆነ እናውቃለን። ግን ሆኖም እስኪ በቅንነት ማለት ነው እስኪ አበረታቱ ማለት ነው። ሰሞኑን ይቀጥላሉ ብዬ ተስፋ አደርጋለሁ። ምክንያቱም ትንሽ አለ አይደል ያው ጠፍታችሁ አንድ ብቅ ስትሉ ደግሞ ሰው አይኖርም። የበፊቱ የሚመጡትን ቤታችሁ አይመጣም፣ ትረሳሳላችሁ ማለት ነው። ለዛ እንግዲህ አበረታቱኝ ማለት ነው። ስለ ጽናትና ስለ ኪራ እንግዲህ ጫና ላይ ፍቅር ጽናት እንግዲህ ከፍቅር ማለት ኪራ በጣም ፍቅር እንደያዛት ነው እንግዲህ የታየው። በጣም አፈዛለች እንደዚህ በጣም ጨምድድ አድርጎ ነው እንግዲህ ፍቅር እያዛት ማለት ነው። ፍቅር እንደምታውቁት ማለት ምግብ አያስበላም፣ አያስጠጣም። በቃ እንዴት ልበላችሁ በጣም ማለት ነው ያጦቅራል፣ ያከስራል። የማን ዘፈን ነው? ያጦቅራል ያከስራል የሚል ዘፈን አለና ያው ትዝ ብሎኛል ያ ዘፈን ጽናትን ሳይ ማለት ነው። እና እንደዚህ በምትጨናነቅበት ሰዓት ላይ ማናቸው አባትየው ደግሞ ደውሎ ነበሩ የመጣው ማለት እንደ ድንገት ነው ደወሉት። መጥቻለሁ መናራ ነኝ ነይ ተቀበይኝ ብሎ እንግዲህ እንደደወሉ በመሀል ጠፉ ማለት ነው። የጠፉበት ምክንያት እንግዲህ መነራ ውስጥ ተሰርቆ ማለት እቃቸው ስልካቸው ተዘርፎ ነው እንግዲህ በመሀል ጠፉ። መልሳ ስትደውል ስልኩ ዝግ ሆነ፣ ምንም እንደማይሰራ እንግዲህ ነው እንግዲህ እየሰማችሁ። በመሀል ስትጨነቅ ኪራ መጣ። አባቴ እንደዚህ ነበረ በመሀል ጠፋ፣ የት ብዬ ነው እጄ የምፈልገው እጄ አጥቼ መጣው ብላ ነበረ ለኪራ ስትናገር የነበረችው ማለት ነው። ኪራም ተጨናንቆ ነበረ። አይዞሽ ያለ እንግዲህ ያበረታታ ነበር። ያው እጮኛው አይደል ያበረታታ ያጽናናት ነበር። ሆኖ ሳለ አባትየው እንደምንም ብሎ መናሪያ ላይ እንደዚህ ሲዞሩ በምን እንግዳ አገኛለሁ ልጄን ብሎ እንግዲህ ስንከራተቱ አንድ ምስኪን ማለት ቅን ወጣት መጣና ምን ያስፈልጎታል? ሪቦት ነው ወይስ ምግብ ነው የሚያስፈልጎት ብሎ ስጠይቅ አይ እኔ አገር ቤት ከሀገር እህት ልጄ ናፍቃኝ ሊያይ መጥቼ ይሄው ሁሉም ነገር ተዘርፋለሁ፣ ያመጣሁት እቃ ሁሉ ስልክ ተዘርፎ እንግዲህ በምን ስልክ ልጄን አገኛለሁ ብዬ ቁጭ ብያለሁ እያለቀስኩ ነው ብሎ እንግዲህ ስነገር በቃል ያውቃሉ ስልክ ቁጥሮትን ብሎ ጠየቀ ያ ወጣት ማለት ነው። እና ደግነቱ የጽናት አባት ጎበዝ ናቸው። ስልክ ቁጥር በአይምሯቸው መያዛቸው በጣም ደስ የሚል ነው። እና በአይምሯቸው ያዙ። ስልክ ቁጥሩን ነገሩት ለሱ ማለት ነው። ስልክ ተደወለ። እንደ አዲስ ቁጥር ነው እንግዲህ ሴቭ ያልተደረገ ቁጥር ነው የተደወለ። አንሳት አወራች። የጠፋ አባት እኔ እኮ ሲጠብቅ መነራ መጥቼ ፈልጌ አጥቼ መግቢያ አጥቼ ቁጭ ብያለሁ እኮ ብላ ነገረችው ለአባትየውም ማለት ነው። አባትየውም እንግዲህ ልጄ እንደዚህ ተዘርፌ ነው ምናምን ብሎ ነገረ። እንግዲህ እስከ ቤት ድረስ ሄዳ ከማነራ ተቀብላ እስከ ቤት ድረስ አመጣች። ምግብ አቀረቡ፣ በሉ። ያው እንደምታዩት ጽናት በጣም አሳብ ላይ እንግዲህ ከኪራ ጋር ያለ ግንኙነቱ ቤተሰብ ማወቅ ስለማይፈልግ ሁለት ጭንቀት ነው አላት። ከሱም ፍቅር ይዟታል። እንደገና ቤተሰብም አባቷ መጣ እንዲያውቅ ስለማትፈልግ ተጨናንቃለች ማለት ነው። እና አባቷ እንግዲህ
መሶብ ላይ ስትነሳ ያው የድሮ አገራችን ባህል ምግብ ሰው እየበላ መሶብን ተራምዶ መሄድ የለበትም ተብሎ ነው እንግዲህ ምወራ የሀገራችን ባህል ማለት ነው። እና ይህ ሁሉ ተረቱን ዝርግፍ አድርጎ ነው እየነገሯት ማለት ነው። ሆኖም እሺ ብላ እሷም ተመለሰች። ሁሉም ነገር እርስ በራሳቸው አወሩ። ምን አሉ ምግብ በቃ ልጄ ትምህርትሽን እየተማርሽ ነው ብሎ ጠይቋት ማለት ነው። አዎ አባዬ ትምህርቴንማ እየተማርኩ ነኝ ብላ እንግዲህ እና አሁን ትምህርት ቤት እንዴት ነው ልትሄጂ ነው ስሏት ጊዜ አዎ ሊሄድ ነው እሄዳለሁ ማለት ዛሬ የሚሄድ አይመስለኝ ረፍዶኛል፣ ከእንቅልፏ እንደተነሳች ረፍዶኛል እና ነገ እሄዳለሁ ስትል ችግር የለውም አሁን ሂጂ ከምትቀሪ ብትሄጂ አይሻልሽም ብሎ ነገሯት ማለት ነው። እሺ ብላ እንግዲህ ድሮ አቋርጣለች ትምህርት ትታ እንግዲህ ስራ ማታ እየሰራች ነበረ የምትማረው በመሀል አቋረጠች ማለት ነው። እና ያው ከክራ ጋርም ታውቃላችሁ ፍቅር ጀመረች በመሀል ቀረ ማለት ነው። እያለች እንደማስመሰል ድሮ እየጣለችው ዩኒፎርሟን ለብሳ መንገድ ላይ ሄዳ ናሆምም አግኝቶ ነበሩ እና እነሱ ጋር እንዲሆነ አስመስላ ተመልሳ ወደ ቤት ገባች ማለት ነው። ወደ ቤት ስትገባ ደግሞ ብዙም ያው አልተዋጠለትም። ያው ለማስመሰል ወታ እንደመጣች ማለት ነው። እንደ ድንገት ደግሞ የክራ አባት ካች አለ ማለት ነው። የክራ አባት ድንገት ነው መጣ። በቃ እንዴት ልበላችሁ፣ አንድ ሰው በዱብዳ ሆነ ድንገት ስመጣ ዱብዳ እንደወረደ ነው እና ክራ አባት መጣ። እሱም ደነገጠ፣ ሁሉም ሰው ደነገጠ። በቃ ምን ልበላችሁ ዘና ያለ ፈታ ያለ አባት ነው እና በጣም ነው ደግሞ ደስ አሉኝ ማለት ነው። በጣም ተመችቶኛል ማለት ነው። ንግግራቸው ምናቸው ማለት ነው። ከዛም በቃ የክራ አባት መጣ። ገቡ። እንዴት መጣክ ምናምን ብሎ ጠየቀ። አይጄ ትንሽ ወለምታ ስላለ አንተ ጋር ሆኜ ልገግም ነው የመጣ ብሎ ነው እንግዲህ የተናገረው። እውነቴውን ውሸቴውን እንግዲህ እሱ ያውቀዋል ማለት ነው። እያወሩ ያለ በመሀል ያው ተነስቶ ልብስ ይቀይራለው ብሎ ያንዳንዳቸው ነው እንግዲህ በተሰበሰቡበት የወጡት። ግማሿ ያው ልብስ ቀይራለሁ፣ ግማሿ እንደዚህ ሄዳለሁ እያሉ እንግዲህ ለየራሳቸው ችግር ነበረ እያወሩ ከፊት ለፊታቸው እየወጡት ማለት ነው። እንደ ድንገት እንግዲህ የጽናት አባት መኝታ ቤት ሲገቡ ክራና ጽናት ቁጭ ብሎ እንግዲህ ስለምንድን ነው የሚያሉ ስለ ፍቅራቸው ቤተሰቦቻቸው እንዲያውቁ አትፈልግም ማለት ነው ሲመካከሩ። ክራ ደግሞ የምናገረው ነገር በጣም ደስ የሚል ነው። ምክንያቱም ከመዋሸት እውነቱን መናገር ይሻላል ባይ ነው ማለት ነው። አስተሳሰቡ በጣም ደስ የሚል ነው። ወጥቷቸዋል። ስለዚህ እንደዚህ ሲነጋገሩ አባትዮ ገባ። በቃ አሞኛል ልተኛ ነው ምናምን መድኃኒትን ትቼ ነው መጣው እያለ ነው እንግዲህ ያገባ ማለት ነው። እና እያለ ያለ እንግዲህ የክራ አባት መጣ ማለት ነው። ክራ አባት ስመጣ እሺ የምነግርህ ነገር አለ፣ ያው እውነቱን መናገር ስለምፈልግ አባቴ የምነግርህ ነገር አለ ብሎ ተናገረ ማለት ነው። በቃ እሺ ችግር የለው በጣም አስቸኳይ ካልሆነ በኋላ ትነግራለህ ብሎ የክራ አባት ከቤት ወጣ ማለት ነው። መጨረሻ ላይ ያው ስፖርት ልሰሩ ወደ እንትን ወጡ ማለት ነው። ሲወጡ ያው እንደዚህ እያወሩ ምን እያሉ እያጫወቱ የክራ አባት በጣም አራዳ ናቸው። በነገራችን ላይ በጣም ተመችቶኛል ማለት ነው። ነካ ያደረጉ ይገባቸዋል በጣም ማለት ነው። እኔ እንግዲህ ሁለት ጸጉር ነው ያወጣሁት፣ እንዲህ መደበቅ አልፈልግም፣ እውነቱ መናገር ነው የምፈልገው ብሎ በቃ በጣም ነው የተናገረ ማለት ነው። እና እውነቱን ከጽናት ጋር ያለ ግንኙነቱን ሁሉም አባትየው አውቆታል ማለት ነው። እሱም መናገር ፈልጎት ነበረ፣ ግን ደግሞ ትንሽ ከበድ አለው ማለት ነው። ኪራ ማለት ነው። እና በቃ የጽናትና የኪራ ጉዳይ እንግዲህ ሁሉም ነገር እንደሚፈጸም ተስፋ እናደርጋለን። ግን ማለት ነው ድራማን በመሆኑ እንጂ ቢጋቡ እንዴት ደስ ላይ ነበር። የምር በጣም ነበረ ደስ ላይ ማለት ነው። እና ይሄን ይመስላል የዛሬ ድራማ እንግዲህ ሄኖ እንዳልኳችሁ ሸር ላይክ ያደረጋችሁ አበረታቱኝ ማለት ነው። የሆነ ድምፅ አለ ይመስለኛል። ያው አጠገባችን ቅርብ መስጅድ ስላለ ያው ጾምም ስለሆነ ድምፅ አለው። እንግዲህ ስለ ድምፁ እንግዲህ ቅርታ እንጠይቃለን።
በአዲስ ቪዲዮ እስክንገናኝ ሰላም ፍቅር ለእናንተ ይሁንላችሁ። ሼር ላይ ካድርጉ አበረታቱ። በቅንነት ማለት ነው። ኢትዮጵያ ነው ያለሁት ማለት ነው እና ኢትዮጵያ ገባ የምትፈልጉት መግባት ትችላላችሁ። ምንም ነገር የለም በእውነት ያው ዩቱብ መስራቱ ያው ፌመስ ካልሆናችሁ አይመቻችሁም እንጂ ሌላ ምንም አንድ ነገር የለም። ኑሮ ውድነት የሚባለው ነገር ቢወደድም በረካ አለ። ሁሉም ነገር ረድኤት አለ። እውነቴን ነው የምላችሁ። በጣም ደስ የሚል ህይወት አለ አይደል? በቃ ትኖራላችሁ ማለት ነው አይደል? ትኖራላችሁ። ማንኛውም ሰው ጾሙን ያደረ አይደለ? በልቶ ጠግቦ በረከት አለ። ፈጣሪ ደግሞ በረከት ሰጥቷል። ስለዚህ መግባት የምትፈልጉ ካላችሁ በመፍቱ ታሪክ መፍቱ መምጣት ትችላላችሁ ማለት ነው። እና ይሄን ይመስላል። ባይ ባይ